Xiaomi 70 Pro Max ይህ ስልክ እንደምታስቡት አይነት ስልክ አይደለም። በጣም ሌተስት የሆነ ፊቸር የተካተተበት ስልክ ነው። ሌሎች ስልኮች ላይ የማታገኙት ነገር ግን እዚህ ስልክ ላይ ብቻ የምታገኙት አንድ ፊቸር አለ። ይህም ምንድነው? ከጀርባው ላይ ስክሪን አለ። ይህም ስክሪን 2.9 ኢንች ሲሆን የተለያዩ ጠቀሜታዎች አሉት። ከነዚህ ጠቀሜታዎች ውስጥ መካከል ፎቶ በባክ ካሜራ ለመነሳት ከፈለጋችሁ ራሳችሁን ከጀርባው ባለው ካሜራ እየተመለከታችሁ ፕሪሳይዝ የሆነ ፎቶ ካፕቸር ማድረግ ትችላላችሁ ማለት ነው። ከዚህም ሌላ የተለያዩ ጠቀሜታዎች አሉት። ይህም ስልክ 3 ካሜራዎች ያሉት ሲሆን ሜን ካሜራውና አልትራ ዋይድ ካሜራው በ50 ሜጋ ፒክሰል አሪሁም በቴሌፎቶ ሞድ የሚያነሳልን ካሜራውን በ50 ሜጋ ፒክሰል የምታገኙት ይሆናል። የባትሪ ካፓሲቲው 7500 ሚሊ አምፒር ሃወር ሲሆን ከዚህ በተጨማሪ በ100 ዋት ፋስት ቻርጀር እና 50 ዋት ዋይርለስ ቻርጀር ታገኙታላችሁ። ወደ ስቶሬጁ ስንሄድ በ512 እና በ1 ቴራባይት ስቶሬጅ አማራጭ የምታገኙት ሲሆን ራሙም 16 ጂቢ ነው። የተጠቀመውን ፕሮሰሰር ስናፕድራገን 8 ኢላይት ጂን 5 ሲሆን በዚህ ምክንያት እንግዲህ ስልኩ ፈጣንና የተለያዩ ከባባድ የሚባሉ ጌሞችን በምትጫወቱበት ሰዓት ላይ ምንም ላግና ስታክ ሳይጋጠማችሁ እንድትጠቀሙ ያስችላችኋል ማለት ነው። ከዚህ በተጨማሪ የተለያዩ ፓወርፉል ስራዎችን መስራት ያስችላችኋል። ስልኩን በ6.9 ኢንች በኤልቲፒኦ አሞል ዲስፕሌይ የምታገኙ ሲሆን ከዚህ በተጨማሪ በ120 ሄርትዝ ሪፍሬሽ ሬት ታገኙታላችሁ። ስክሪኑ ድራገን ክሪስታል ፕሮቴክተር ግላስ የተጠቀመ ስለሆነ ቀላል በሆኑ ጉዳቶች ስክሪኑ እንዳይጎዳ ያደርግላችኋል ማለት ነው። ከዚህ በተጨማሪ ደግሞ ይህ ፕሮቴክተር ግላስ ባኩ ላይም የተገጠመለት ስለሆነ ምንም ስጋት ሊገባችሁ አይገባም። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ መመልስላችሁ ይሆናል። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ፎሎ ላይክ ማድረጋችሁን እንዳትረሱ።